በቃ እርዱ። ኢትዮጵያዊነት ባህላችን ነው አይደለ? ግዴታ ጠባሳ መሆን የለብንም አይደለ? ወይ እጃችን መቆረጥ የለበትም ወይ ታመን ሆስፒታል መተኛት የለብንም። ኢቭን እኛ እየለፋን ነው ግን ፊል አታረጉም እናንተ። ይሄ ተገቢ አይደለም። እኛ ሌዝቢያን ጌይ ላይክ ይሄ ሁሉ አስፈላጊ አይደለም። ምክንያቱም እኛ ሮንግ ነገር ነው ያደረግነው። ህይወት ለእንጀራ ብለን ነው። ማናችሁም እኛን አታጥፉ እና ኢቭን ቤተሰባችን ጋር ተጣልተናል። እዚህ ጋር ግን ቤተሰብ ይደግፈናል ነው ያለው። ምክንያቱም ማንም ጉድለትን አይሞላልህም። ይሄን ያደረግነው ደግሞ ለእንጀራ ብለን ማንም እድል ስላልሰጠ እናትፈዱ እና እኛ የምንፈልገው ስራ መስራት ነው። ሶ ፕሮሞት አሰሩ የመጣነው ወይ በብልግና ብላችሁ ብትቀበሉትም ግን እድል ስጡ። የሰው ልጅ ያጠፋል፣ ራሱን ይሸጥ የለ እንዴ? ጌም ስትጫወቱ ሰውነታችሁን እኛ ያንን ሁላ አላረግንም። ለምን? እድል እንዲሰጠን ስለምንፈልግ። ሶ እድል ስጡ እና ላደረግነው በሙሉ ካየነው ነገር ነው፣ ከደረሰብን ችግር ነው ካየነው ነገር እና ስለዋሸናችሁ ይቅርታ እርዱ። ሁላችሁም ናችሁ የምትሳደቡት እና ምን እንደሆነ ታውቃላችሁ? ሁላችሁም ማገዝ ሰውን አትፈልጉም። ሁላችሁም ሰው ላይ መጠቀም አትፈልጉት። ሞር ደግሞ ወንዶች ስራ ብላችሁ ትቀልዳላችሁ። ለሴት ልጅ እንደምትሰጡ በቃ ለማሰር ነው የምትፈልጉት። እኛ ይሄን ወይ ተጠቀምነው ስላጣን ስለቸገረ በቃ ችግር ምንም ነገር ያደርጋል። ፋይት ታደርጋለህ፣ ትሰደዳለህ። እድሉን ብናገኝ እኛም እንሰደዳለን። ብር ሜክ አድርገን እንወጣለን ብለን ነበር ያሰብነው። ፈጣሪ ያላለን ፕሮሞት እንድታሰሩ ነበር። እውቅናውን አመጣን፣ ግን እኛን ደግሞ ለማሰራት ፈቃደኛ አይደላችሁ። ያደረግነው ስራ ጥሩ ነው እያልን አይደለም። በጣም ብልግና ያደረግነው ከማህበረሰቡ ያፈነገጠ ነው። አይኑ እናውቃለን፣ በደንብ እናውቃለን። እኛ ምንም አድርገናል። በቃ ህይወታችንን አበላሽተናል፣ ወደፊት ህይወታችንን አበላሽተናል እና እስካሁን ላደረግናችሁ ነገር ላደረግነው ነገር በጣም ይቅርታ እና እድል ስጡ። ፕሮሞት እንድንሰራ አድርጉ።